ከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለም ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽን ሰወረኝ ካስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጠናው ቆይቼ ኪዳነ ምሕረትን ተጽናናው። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላካችን ስሙ የተመሰገነ ይሁን። የቅዱሳን አምላክ ልዑል እግዚአብሔር በፈጠረው ፍጥረት ሁሉ ከአጽናፍ እስከ አጽናፍ ስሙ የተመሰገነ ይሁን። እንግዲህ በዛሬው ቪዲዮ ወንድማችን ባሮክ በመፈታቱ በቅድሚያ እንኳን ደስ አለን ሁላችንም ማለት ነው። ትናንትና በሰራሁት ቪዲዮ ያሳየዋችሁ ሲሆን ዛሬ ደግሞ ወንድማችን ባሮክ ከተፈታ በኋላ የእስር ቤት ቆይታውን ይነግረናል። የእስር ቤት ቆይታው ምን እንደሚመስል ተናግሯል። እንዲሁም ደግሞ በባለቤቱ ላይ የደረሰባትን በደል ግፍ እንዲሁም የደረሰባትን ጥቃት እርሱ በእስር ቤት በነበረበት ሁኔታ ውስጥ ምን እንደደረሰባት ምን እንደተደረገች ይነግረናል። ዛሬ እጅግ ትልልቅ ምስጢሮችን አውጥቷል በዚህ ቪዲዮ ማለት ነው። ምን እንዳጋጠማት ምን እንደሆነች ይነግረናል ማለት ነው። እሱን የምናይ ይሆናል። በቅድሚያ እስኪ ቪዲዮ ነው ትናንትና በደረሰ አደጋ ኦርቶዶክሳውያን ሞተዋል። እስኪ ነፍስ ይማር ያላችሁ ሁላችሁም ጻፉ። በልቤ ላይ ያለ ፍቅርሽ ባንደበቴም ላይ ጣዕምሽ አንቺን መውሰድን ያልፈራ አንዴ ብቻ አይደለም በተደጋጋሚ ቤተሰቤን አስለቅሻለሁ። በተደጋጋሚ ልባቸውን እንዲደማ ምክንያት ሆኛለሁ። ሐሳባቸው እንዲሰረቅ ከራሳቸው ጋር እንዳይሆኑ ምክንያት ሆኛለሁ። ነገር ግን እኔ ምንም አይደለም። ይሄ እስር ቺ ትንሽዬ ያደረግናት ነገር እውነት በረከት ካለው ወላዲተ አምላክ በረከቱን ከሰጠች ለኔ ሳይሆን ለባለቤቴና ለልጄ እንዲሆንልኝ ነው ወላዲተ አምላክን አብዝቼ ስጠይቃት ነበር። ዛሬ እፈታለሁ የሚል ሐሳብ አልነበረኝም። ነገር ግን ወላዲተ አምላክ በቃ ማለት እኔን ዝም ማስብላ እሷ ተናገረችልኝ። እኔን ዝም ማስብላ እሷ መሰከረችልኝ። በለተቀኗ ይሄ ሆነ። በጣም ብዙ ነገር ነበር የታሰበው። በጣም ብዙ ነገር ግን እንኳን እንዳሐሳባቸው እንዳሐሳቤ አላደረገችኝም። ዛሬ ለቤቴ ልጄን እንዳቀፍ ረድታኛለችና ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ እኔ ዛሬ ከዚህ እስር ቤት ወጣ ይሆን ብዬ ነው ጧት ጸሎት ሳደርስ የነበረውና ስለ ሁሉም ነገር ምንም አይደለም። እግዚአብሔር ይመስገን። አሜን። ወንድማችን ባሮክ እንዳለ እግዚአብሔር ይመስገን ሁሉን ያደረገ አምላካችን ስሙ የተመሰገነ ይሁን። የታሰሩትን የሚያስፈታ የከበደውን የሚያቀል አምላክ እንግዲህ የታሰበው የተደረገበት ሊደረግ ያሳሰበው ሁሉ ከባድ ነበር። ነገር ግን ነገር የምታቀል የጭንቅ አማላጇ ያመናት የተማጸናት እንዲያ ሆኖ በሃይማኖቱ ቀናይ ሆኖ ለፈጸመው ላደረገው
ወንጀለኛ እንድትጠየቅ ላደረገው ነገር ድንግል ማርያም እንግዲህ ዋጋ ከፍለዋለች ማለት ነው። ክፎች ግን ያሰቡትን አቅላለች ማለት ነው። ዶኪማስን ጭንቀት ያቀለለች ድንግል ማርያም ጭንቀቱን የታሰበውን ሁሉ አስወግዳለች። ለዚህ ስለበቃ በእውነትም እግዚአብሔርን እናመሰግናለን። እንግዲህ ወንድማችን ባሮኪ እንዳያችሁት ከባለቤቱ ጋር ሆኖ ተናግሯል ማለት። ስለ ባለቤቱ ደግሞ ቀጣይ እያለቀሰ የተናገረው እጅግ አሳዛኝ ነገር አለ። ምንድነው የተፈጸመው? ምንድነው የሆነባት? እሱ በስር በሆነ ጊዜ ያስለቀሰውስ ጉዳይ ምንድነው? ስለ ባለቤቱ በተደጋጋሚ ተናግሯል ማለት ነው። እስኪ ቪዲዮ ነው ስለ ባለቤቱ ተናገረው። ባለቤቴን ልብ ያጠነከረች ማምላክ ናት። የቀይ ጥቁር ሆና እሷ ማሪያት የለባትም። ምን ነገር አለ? እሷ ማሪያት የለባትም። የዛሬ ዓመት በዚህ ሰዓት ነው ማሪያቷ ብቅ ያለው። ይሄ ለኔ በጣም ጉዳይ ነውና አሁን ደግሞ ሰፍቶ ሳየው ይህን በረከት ለእሱ አድርጊልኝ ብዬ ነበር ስጠራት የነበረውና ማምላክ እኔ ምንም አልላትም። አሁን እኔን ዝም አስብላ የተናገረች እኔን አንደበቴ ዘግታ የመሰከረች ወላዲተ አምላክ ናትና ማምላክ የተመሰገነ ይሁን። እንዲህ አይነት ብቻ አመሰግናለሁ። እንኳን ደስ አላችሁ በላችሁ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ይህን ያደረገ የአባቶቻችን አምላክ ክብሩን ይውሰድ። ወላዲተ አምላክ ወላዲተ ቃል ከቆምኩባት ምድር በላይ የምወዳት የማምናት ማምላክ ወላዲተ አምላክ በዕለተ ቀን እንድፈታ ረድታኛለች፣ አግዛኛለች። ክብሩን ሁሉ የድንግል ማርያም እግዚአብሔር ይውሰድ። አሜን። በተለያዩ ገዳማትና አድባራት አባቶቼ፣ ካህናት፣ ወንድሞቼ፣ ዲያቆናት ጸሎት ስታደርጉልኝ በየክርስትና ስሜ ስትለምኑልኝ የነበራችሁ አምላካችሁ ስትማጸኑ የነበራችሁ ሁላችሁንም እግዚአብሔር ይስጥልኝ። የእናንተ በረከት በእኔ ላይ ይደርብኝ። እንዲሁም በቲክቶክ ፕላትፎርም፣ በፌስቡክ፣ በዩቲዩብ፣ ኢንስታግራም ድምፅ የሆናችሁ ለእኔ መፈታት ምክንያት የሆናችሁ በአንድም በጸሎት ሁለቱም ደግሞ ድምፅ በመሆን በመጽሐፍ ቪዲዮ በመስራት እንዲሁም ደግሞ በመጸለይ ከእግዚአብሔር ምሕረትን ሪፖስት በማድረግ ሼር በማድረግ ኮፒ ሊንክ በማድረግ ያገዛችሁኝ ሁላችሁም ከልብ አመሰግናለሁ። ምን እንደምል አላውቅም። እግዚአብሔር ይመስገን። እግዚአብሔር ይስጥ። በእርግጥ ስለ ሃይማኖት በሃይማኖት ጉዳይ ራስን መስዋዕት አድርጎ መታሰር ትልቅ በረከት ዋጋ አለው። ምክንያቱም ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ጉዳይ ነው ብሎ ቅዱስ ጳውሎስ እንደነገረን ስለ አብያተ ክርስቲያናት፣ ስለ ሃይማኖት መደፈር፣ ስለ ሃይማኖት መጠቃት አንገብግቦት ቀናይ ሆኖ በፈጸመው ተግባር እንደ ወንጀለኛ ተቆጥሮ ባሏለበት ታስሯል ማለት ነው። ይህም በሆነበት እንግዲህ ተጎድተዋል፣ ቤተሰቦች ተጎድተዋል። በተለይ ባለቤቱ ተጎድታለች። እንደሰማችሁት ሊሆን የማይገባው ነገር ሁሉ ተፈጽሞባታል። ሌት ተቀን በለቅሶ ነበረች ስለመታሰሩ ማለት ነው። እና ፊቷ ላይ ጉዳት እስኪደርስ ድረስ ማዲያት፣ ለምጥ፣ ሌሎችም ነገር እስኪወጡባት ድረስ ጉዳት ተፈጽሞባታል ማለት ነው። እንግዲህ እግዚአብሔር አምላክ ዋጋ ከፋይ ነው። ላንቺም ዋጋ ይክፈልሽ። እንዲህ አይነት ጠንካራ ሴቶች ለወንድሞች አገልግሎት መፋጠን በጎ አስተውሎ ስለሚያደርጉ ማለት ነው። እንዲህ ያለችውን ሚስት ለሁላችሁም ያድል ማለት ነው። ምን ትላላችሁ እናንተ? ሐሳባችሁን አካፍሉ ሁላችሁም። እስቲ እንቀጥላለን። እንግዲህ ለወንድማችን ባሮክ መፈታት ከመፈታቱም በፊት ወንድማችን ቴዲ ዘሩፋኤል በሚል ስም የምናውቀው ማለት ነው ወንድማችን ቴዶ የባሮክን አካውንትን ማሳደግ ቻሌንጅ ጀምሮ ነበር። እሱም ወደ መቃረብ ወደ ደርሷል ማለት ነው። እስኪ እንስማው ደግሞ ቴዶን። ድንግል ማርያም አላሳፈረችም። ከ14 ቀናት እስር በኋላ ወንድማችን በድንግል ማርያም ዕለተ ቀን ሊያውም በአመቷ ማርያም ለደጇ ለቤቷ አይደለም የበቃው ለደጇ በቃ። ድንግል ማርያም ለኛ እንዲህ ናት። በጨነቀን ሰዓት ረፍታችን፣ ባጣን ሰዓት ማግኛችን፣ መሸሸጊያ በሌለን ጊዜ ሁሉ መሸሸጊያችን ናት። ብዙ ተስፋ የሚያስቆርጡ ነገሮች ነበሩ። ሁሉ ነገር እንዲህ ፊት ለፊት ስለማይወራ
ተስፋ አስቆራጭ ነገሮች ላይ የነበረው ወንድማችን መብርሃን ለአዳም ተስፋውን ቀጥላ የመዳኑ ምክንያት እንደሆነች ሁሉ ዛሬም ወንድማችን በዕለተ ቀኗ ተፈታ። እስቲ ሁላችሁም ይህን ስም ጻፉት፣ ማርያም። እስቲ ሁላችሁም ማርያም እያላችሁ ጻፉ።